ነብዩ መሐመድ አባታቸው ይሞቱና እናታቸው አሚና የአባታቸውን መቃብር ለመመልከት ይሄዳሉ። ወደ መቃብሩ ስፍራ ማለት ነው። እዛ ሲሄዱ አብረዋቸው ማንን ያስከትላሉ? ያኔ ነብዩ መሐመድ የ6 ዓመት ጨቅላ ነበሩ። አብረዋቸው ማን ያሉት? ኢትዮጵያዊቷ ሞግዚታቸው ኡሙ ሃይመን ናቸው። እሳቸውን አስከትለው ነው ይዘው የሚሄዱት። ልብ በል እንግዲህ። ከዛ የእሳቸውን መቃብር የባለቤታቸውን የነብዩ መሐመድን አባት መቃብር አይተው ሲመለሱ በመካና በመዲና መሃል ባለች አንዲት መንደር ላይ ይታመሙና ይሞታሉ። ሲሞቱ ማን ነው ነብዩ መሐመድን የተረከበው? እኚህ ኢትዮጵያዊ እናት ኡሙ ሃይመን ናቸው። ነብዩ መሐመድ እንደው በጣም በብዙ ቦታዎች ላይ ምን ብለው ነው የሚገልጿቸው? ሁለተኛ እናቴ ብለው ነው